ከአሁን በኋላ ማንም ሰው ቴሌግራም ላይ ስልካችሁን እየወሰደ ወይም ደግሞ ኦንላይን መቼ ገብታችሁ እንደነበረ ወይም አሁን ኦንላይን ላይ መሆናችሁን እያየ ሊያሳቅቃችሁ ያስገድዳችሁ አይችልም። ፕሮፋይል ፒክቸራችሁን ማንም ሰው አክሰስ ማድረግ አይችልም። መቼ? አሁን የምሰራውን ቪዲዮ ካያችሁ በኋላ። ሰላም እንዴት ናችሁ? ቻናሉ የዴስቲጂ ዲጂታል ሀብ የዩቲዩብ ቻናል ነው። እኔ ደግሞ ትዕግስት ነኝ። ለእናንተ የማውቀውን ሼር የማደርግበት የማጋራበት የምንማማርበት ቻናል ነው። በጣም አጭር ቪዲዮ ነው ግን ትወዱታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ምን ማድረግ እንዳለባችሁ እኔ አልነግራችሁም። ቪዲዮ ደግሞ ተደራሽ እንዲሆን ላይክ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ። አብራችሁን ቆዩ። ስልካችሁ አይፎን ከሆነ እዚች ጋር ቴሌግራም የምትለዋን ትነካላችሁ። ከዛ ወደ ታች ስክሮል አድርጉና ሴቲንግ የምትለዋን ክፈቱ። ቀጥሎ የሚመጣላችሁ ይሄ ነው። የአይፎኑን እዚህ ጋር እናያዘውና በተመሳሳይ ከአይፎን ውጭ ያሉ ስልኮች ጋር ደግሞ እዛው ቴሌግራም ላይ ትሄዳላችሁ። ከዛ ቀጥሎ ከላይ 3 መስመሮችን ትነካላችሁ። እዚህ ጋር እኔ የምነካውን እችን ትነካላችሁ። ቀጥሎ ከታች ወረድ ብላችሁ ሴቲንግ የምትለዋን ትነካላችሁ። ሴቲንግ ውስጥ ትገቡና የተወሰነ ወረድ ብላችሁ ፕራይቬሲ ኤንድ ሴኩሪቲ የምትለዋን ክሊክ ታደርጋላችሁ። እዚህ ጋር ነው ፎከስ የምታደርጉት። አሁን ተመሳሳይ ነው እዚህ ድረስ የአይፎኑም ይሄም ከዚህ በኋላ ተመሳሳይ ነው የሚሆነው። እዚህ ድረስ ነው ልዩነቱ። ቀጥሎ ምንድነው የምናደርገው? ወደ አይፎኑ እንመለስ። ምክንያቱም እዚህ ጋር አይፎኑ ላይ በደንብ ጽድት ብሎ ስለሚታያችሁ ቴሌግራማችንን ከፍታለን። ከዛ ምንድነው ፕራይቬሲ ኤንድ ሴኩሪቲ የሚለውን ትነካላችሁ። ስልካችሁን ማንም ሰው እንዳያይ ከፈልጋችሁ ፎን ነምበር የሚለውን ክሊክ ታደርጉና ኖበዲ የሚለውን ቲክ ታደርጋላችሁ ማለት ነው። ከአሁን በኋላ ያለ እናንተ ፍቃድ ቴሌግራም ላይ ኮንታክታችሁን አይወስድም ማለት ነው። ከዛ ፕሮፋይላችሁንም ማንም ሰው እንዳያይ ከፈለጋችሁ ኖበዲ ማድረግ ትችላላችሁ። ኦንላይን ላይ መቼ እንደነበራችሁና አሁን ኦንላይን መሆናችሁንም ሰው እንዳያውቅ ከፈለጋችሁ ላስት ሲን የሚለውን ኖበዲ ማድረግ ትችላላችሁ። ባዮቹን የምትፈልጉትን ሰው እንዳያየው የምትፈልጉትን ፕራይቬት ማድረግ የምትፈልጉትን ነገር ኖበዲ፣ ሁሉም ሰው ቢያየው ችግር የለውም ብላችሁ የምታስቡትን ነገር ደግሞ ኤቭሪባዲ ብላችሁ ማድረግ ትችላላችሁ ማለት ነው። እነዚህ ነገሮችን ስታስተካክሉ ስልካችሁን ያለ እናንተ ፈቃድ ወስዶ ማንም አይደውልባችሁም ወይም ለሌላ ሰው አይሰጥባችሁም። ለማትፈልጉት ነገር አይውልም። መቼ ኦንላይን እንደነበራችሁ ቴሌግራም ላይ መቼ ገብታችሁ እንደነበረ ማንም ሰው አያውቅም። እናንተ ካልፈቀዳችሁ ፖስት የምታደርጓቸውን ፕሮፋይል ፒክቸሮች እንዳለ ሁሉም ሰው እየገባ ማየት አይችልም ማለት ነው። ባያችሁንም እንደዚሁ። ተመልሰን ተገናኝተናል። እንዳያችሁት ነው በጣም ብዙ ነገሮችን ማስተካከል፣ ከዛ ደግሞ የራሳችሁን ፕራይቬሲያችሁን መጠበቅ ትችላላችሁ። ከሴኩሪቲ አንጻር ብዙ ነገሮችን እዛው ላይ ማስተካከል የምትችሉበት መንገድ ነው። ብዙ ሰዎች ብታውቁትም ደግሞ የተወሰኑ አዳዲስ ሰዎች ወደ ሶሻል ሚዲያ የሚመጡ አዳዲስ ሰዎች ማወቅ ያለባቸው ብዙ ነገሮች ስላሉ እሱንም ወደፊት እንማማራለን። አብራችን ስለነበራችሁ አመሰግናለሁ። መጀመሪያ ላይ እንዳልኳችሁ ለብዙ ሰዎች ተደራሽ እንዲሆን ላይክ ማድረጋችሁ እንዳትረሱ። አዳዲስ ሰዎች ሰብስክራይብ አድርጉ። አመሰግናለሁ። ቻው